والله ورب الكعبة أني አለቀሰ። وقف ስለነበርኩ ነው እናቴ ናት እንጂ ታባችሁ አለቀሰ። እንደዚህ እንኳን ሰውን ለምኝም አላውቅም። ስሙትማ። ሰላም ያ ጀማ፣ እስቲ የዛሬውን ሌባ እንመልከተው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ያ ጀማ፣ አሰላሙ አለይኩም። ዛሬ ወደ ሀገር ቤት ብር ላክልኝ ብሎ ፌክ አካውንት ልኮ ፌክ ያደረገኝን ልጅ ይዩት። 2000 ሪያል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ደህና ነህ? ስራ እንዴት ነው? እኔ አለሁ አልሐምዱሊላህ። አልሐምዱሊላህ ሰላም ነኝ። ወንድም ቲክቶክ ላይ ነበር የሰጠኸኝ ቁጥሩን ገንዘብ መላክ ፈልጌ ነበር ወደ ሀገር ቤት 2000 ሪያል ነበረኝ እና አስቸኳይ መላክ ፈልጌ ነው ለቤተሰብ። እንዲታመን ደግሞ ያደረገውን ላሳያችሁ። ቁርአን ነው ያደረገው እንትኑ ላይ ማለት ነው። እነ መዐል ዑስሪ ዩስራ፣ ከጭንቅ በኋላ ደስታ አለ የሚለው ማለት ነው። ጎበዝ ነው ግን እና ችግር የለውም እልክልሃለሁ፣ ጣጣ የለውም። ሪያድ ከሆንክ መጥቼ በመቀበል ሪያድ ካልሆንክ ግን በባንክ ነው የምትልክልኝ። እኔ ሪያድ ወደ ገጠሩ ነው ያለሁት እና በሰራፋ ነው ማስተላለፍ የምችለው። ሰራፋ ላክልኝና አስቸኳይ ስለሆነ በአላህ እንግዲህ እስኪ አሁን እንዲደርሳቸው ብዬ ነበር። ደወለ፣ ከዛ አወራን፣ ከዛ በኋላ እንደገና ሪከርድ። እሺ ወንድሜ በዚህ እንዲገባ ከዛ አሁን እንደገባ ደረሰኝ እልክልሃለሁ። እሺ ወንድሜ ችግር የለውም። እንደላከው በቃ ፋቱራን ላክልኝ፣ ከዛ የኢትዮጵያን አካውንት ላክልኝ። እሺ ወንድሜ እሺ። ያው አንድ 20-30 ደቂቃ ጠብቀኝ፣ አስገብቼ ደረሰኝ እልክልሃለሁ። አንድ 20-30 የሚለው ኤዲት ለማድረግ ነው ማለት ነው። የእናንተን አካውንት ኤዲት ነው የሚያደርገው እዛ ጋር ይልክልኝ አይደለም፣ ኤዲት እያደረገልኝ ነው። ከዛ ይሄንን አላወቅኩም። ከዛ ይቀጥላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድሜ ቆይ ያላክ ከሆነ ቆይ አንዴ አትላክ። ቆይ ይሄ ሪከርድ እንደሰማው ቆይ የምጠይቅ ነገር ስላለ ቆይ አንዴ ባላ አትላክ። ከዛ አትላክ ያልኩት ማለት ነው። እዚች ጋር አካውንት መጀመሪያ ልኬለት ነበር፣ ድሌት ያደረኩትን ቲክቶክ ገብቼ ሳይሆን አካውንቱ ኖ ፋውንድ ይላል። ልክ ከኔ ጋር እንዳወራ አካውንቱን የቲክቶክ አካውንቱን ደልቶታል፣ እንዳላይበት ማለት ነው፣ መረጃ እንዳልወስድበት። ከዛ በኋላ ሁለተኛ እሱ ካወራኝ ይኸው ደውዬ ካወራሁት በኋላ ሁለተኛ አካውንቴን ላኩለት እንደገና ደግሜ። ከዛ ደግሜ ካላኩለት በኋላ እሺ ወንድሜ አብሽር፣ ወላሂ ምንም በዚህ በኩል ምንም አትጠራጠር፣ ወላሂ ችግር የለውም። እሺ እኔ ስለጨነቀኝ ነው አጣዳፊ ፈልጌ ነው እንጂ ወላሂ ሰው አለኝ። እኔ አንተን ሪስክ ውስጥ የሚከት ነገርም አልሰራም። አብሽር። ያው እዚች ጋር ደግሞ ያወራሁት በስልክ የሴት ከሆነ አጋጣሚ ጠለብ ያለች ከሆነ ልጠፋ ስለምችል አታስገባ ነበር ያልኩት። ምክንያቱም አካውንቱን ፋውንድ ያደረገብኝ የሚጠፋ ሰው ወደኔ የሚያስገባ መስሎኛል፣ ግን ራሱ ኤዲት እያደረገልኝ ነበር ማለት ነው። ያው እዚች ጋር ልብ በሉ። ከዛ በኋላ ፍጥነት አለኝ። እሺ ወንድም ወላሂ ችግር የለውም። በቃ እኔ እኮ አካውንትን ገብቼ ሳየው አካውንት ፋውንድ ኖት ይላል። ቪዲዮ ላይ ምን ላይ ልገባ የለህም። ከዛ አስደነገጠኝ። ኧረ በቃ አሁንማ በማግስቱ ፖሊስ በር ላይ ላንኳኳ ነው የሚለው ነገር መጣብኝ። እዚህ ሀገር ደግሞ ታውቃለህ እንትናችን አካውንታችን በሎኬሽን ነው፣ እንደ ኢትዮጵያ አይደለም። በዛ በቃ በማግስቱማ መጣልኝ የሚለው ነገር ያዘኝ። በዛ ፍርሃት ነው። እዚህ ሀገር ካልፈራክ ደግሞ የለም ከህግ ተጋጭተህ መኖር አትችልም። ለዛ ነው። ይቅርታ፣ ችግር የለውም። አውቃለሁ፣ ወላሂ ይገባኛል። አብሽር። እኔ ወላሂ ሎጋውት ብዬው ነው እንጂ እንደዛ ኖት ፋውንድ ያለ እንትን አይደለም። እሺ ወላሂ ይህ አሁን እያስተላለፈልኝ ነው፣ ጠብቅ ብሎኛል። ልክ እንዳስተላለፈልኝ እኔ ደግሞ ወደ አንተ አድርጌው እልክልሃለሁ ደረሰኝ። እሺ አብሽር ወንድሜ። እንደገና ደግሞ ሌሎች ሰዎችም ካሉ እንደዚሁ በሚታወቅ ሰው አሰራሃለሁ፣ እንሰራለን ኢንሻአላህ። እና ደግሞ ዱዓም አድርግልኝ እሺ። ትንሽ ቤተሰብ ታሞብኝ። እቺ ቅባት ናት። ቤተሰብ ታሞብኛል የሚለው እንዳዝን ነው። አሁንም ቀጥል ወንድሜ። እሺ በቃ ኢንሻአላህ ችግር የለውም። ደግሞ የታመሙትንም ቤተሰቦችን አላህ ያርገው። አባትም ይሁን እናትም አጎትም ትነክስት አላህ ያርጋት፣ አላህ ያርጋቸው። እና ለኔም ዱዓ አድርግልኝ። ወላሂ ዱዓ ያስፈልገኛል። በስራዬ ጠንካራ ሆኜ ታማኝ ሆኜ የምሰራ ሰው አላህ ያርገኝ።
ዱአ አድርግልኝ እስቲ። ጠንከር ብዬ መስራት ፈልጌያለሁ። ኢንሻአላህ ችግር የለውም። አንተ አይጠፉም ብለህ የምታስባቸው ሰዎች ቢመጡም ችግር የለውም። ያው እዚህ ጋር ደግሞ በድምጽ ሳይሆን በእንትን ላከልኝ። ድምጹን ደግሞ እያወቃችሁት ከዚህ በፊትም ባያጭበረብር እኔ ጋር አይመጣም ማለት ነው። ድምጹን በደንብ ያዙት። ከዛ በኋላ ያው እዚህ ጋር መልሼ ልካለሁ። እሺ ወንድሜ እሺ ወላሂ በጣም ነው የማመሰግነው። ችግር የለውም። እሺ በጣም ነው የማመሰግነው። እሺ ለአንተም ደግሞ ቤተሰብህን አፊያ አላህ ያርግልህ። ማዘርምቱን ፋዘርም አላህ አፊያ ያርጋቸው። አሚን 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 ያ ረብል ዓለሚን አሚን። በቃ ኢንሻአላህ ብዙ ልጆች አሉ። እኔ አሁን ይሄንን ከተሰራፍን በኋላ እኔ ሁሉንም ነገር አስተካክላለሁ ኢንሻአላህ። እሺ ይቀጥላል። እሺ በቃ ወንድሜ ችግር የለውም፣ ጣጣ የለውም። አንተም ጭንቅህን አላህ ያንሳልህ። እኛም ደግሞ ያው ስራችንን ብለን ይዘናል እና በስራችን አላህ ጠንካራ ያርገን። አንተም ባለህበት በስራ ካላህ ጠንካራ ያርገን። የታመመውንም አላህ ያርግልን። ይቀጥላል። አሚን አሚን ይልልኛል። እኔ ምኑን አውቄ። ከዛ ያው እዚህ ጋር ፒዲኤፍ ላከልኝ ማለት ነው የተላከበት ብሎ ያው ከፍተን እንየው። ከዛ በኋላ ፒዲኤፍ ተላከ ማለት ነው። ያው እዚህ ጋር ያዙልኝ። እዚህ ጋር አሁን ይሄን ፒዲኤፍ ኤዲት እንደሆነ ማንም አያውቅም። ያው እዚህ ጋር አሁን ኤዲት የተደረገ ፒዲኤፍ ነው። ሰራፋ ነው ግን ኤዲት እንደተደረገ ማናችሁም አታውቁትም። ለምሳሌ በምልክት ላሳያችሁ። ያው እንዲያስጠግቼ አንዱ ቁጥርን ያት ካሁን በኋላም እንዳትሸወዱ ማለት ነው። አንዱ ቁጥር ኤዲት ስትደረግ ከስር የመቀመጫ ምልክት ይቀመጥላታል። አራጂ ባንክ በባህሪው ብር ሲልክ አንድ ቁጥር ላይ እችን አያስቀምጥም፣ መቀመጫውን አያስቀምጥም። ሁለት ደግሞ ሂዱ። ሌሎቹም ዘጭ ናቸው። ቁጥሩ እንዳለ ኤዲት እንደተደረገ ያስታውቃል። ግን አንድ ቁጥርን ለምሳሌ ያመጣውላችሁ ግን ጥላ አድርጎ እንትን ስላላት ነው። ሁለት ደግሞ ቀጥሉ። እዚች ጋር አራጂ ባንክ ባህሪው ቀን እንጂ ሰዓት አይጽፍም። ሰዓት ነው የጻፈልኝ። ሶስተኛ ደግሞ ስሜን በአረብኛ ሲጽፈው እሱ አስተካክሎ ነው የጻፈው። አስተካክሎ ማለት ነው የነገርኩትን ነው የጻፈው። ነገር ግን የኔ በአረብኛ የኔ ስም እንደዚህ አይደለም የሚጻፈው። እዚች ጋር ዋውና ዲ ይጨመራል። የተሳሳተውን ኤዲት ማለት ነው። ከዛ ይቀጥላል። ወጣን እንውጣ ማለት ነው። ከዛ ሪካርድ አረገ። ወአለይኩም ወራህመቱላሂ እንደሚያስገብችልሃለሁ። እሺ ከዛ አካውንት ላከልኝ። ይህንን አካውንት ልብ ብላችሁ ይዩት። ካሁን በኋላም እንዳትሸወዱ። ወደ ሀገር ቤት የሚያስልክበት ነው። ከዛ በኋላ ይሄው በዚህኛው አካውንት አስተላልፍልኝ። እሺ በአላህ አሁን ወላሂ በሞባይል ባንኪንግ ሊከፍሉ እየጠበቁኝ ነው። እና ሌላ አንዲት ልጅም ደግሞ አናግራኝ ነበረ 5000 ያለኝ ብላኝ፣ እስቲ ቆይ መልሼ አወራሻለሁ ብያታለሁ። ቅባቴዎች የሆነች ንግግር ናት። 5000 ብር ተብሎ ሊበላ። ከዛ ደወለ አልነበርኩም፣ ኦፍ ላይ ነበርኩኝ። ከዛ ኦንላይን ሰባሁዲን የት ሄድክ በአላህ። ከዛ ይቀጥላል። ኦንላይን ስገባ ደወልኩለት፣ አወራሁት። ከዛ በኋላ ይቀጥላል ሪከርድ እና ወንድም 5000 ያለችኝ ልጅ ላናግራት እንዴ? አሁን ይመችሃል ወይስ ነገ ነው የሚመች? እስቲ ንገሪኝ። ከዛ ደወለ ኦፍላይን ነበርኩኝ። ከዛ የት ሄድክ ብሎ ጻፈ። ከዛ ኦንላይን ስሆንለት ደወልኩለት። 2 ደቂቃ ከምናምን አወራን። ከዛ ሰባውዲን አለኝ፣ አወራሁት። የተበቀውን ነውኩ በአላህ ላክልኝ አለ። እንደ ሙስሊም ነው በአላህ የሚለው። መማሉ ምኑን ተውት ይላል። እዚች ጋር ውረዱ። ልጅቷ ደግሞ ወደ እኔ አካውንት አስገብታለች 5000 ሪያልን አለኝ። ይቀጥላል። እኔን ለማራሮጥ ነው። ከዛ እኔ ሪካርድ አረኩለት። ቆይ ወንድሜ አትላክ። ቆይ መጀመሪያ ይሄንን አስተካክል። መጀመሪያ አትላክ ያልኩት 5000 ብር ማለት ነው፣ ኤዲቱን ማለት ነው። መቼ ሳይልክልኝም መጀመሪያም እንዳላከው እኔ ጋር እኮ አሁን አልደረሰም እያለኝ ነው። ይኸው እንትን እያረኩልህ ነው። ወለላ አበላቦኛለሁ። እንትንን ይኸው ስክሪንሾት እየላኩልህ ነው የአካውንቴም ማለት ነው። ቆይ ተረጋጋ። ቆይ ከዛ አሁንም ኤዲቱን ላከልኝ፣ ያዘጋጀውን ኤዲት። ይቀጥላል። ሀቢቢ ይኸውልህ ከራጅህ ባንክ ወደ አንተ ባንክ ስለገባ ነው የዘገየብህ ሊሆን ይችላል። ይኸው ከኔ አካውንት ላይ የቆረጠበትን ልኬልሃለሁ። ወላሂ ገብተዋል።
ወላሂ ገብተዋል። ቢያንስ የተወሰነ ገንዘብ እንኳን አስተላልፍልኝ። 45,000 የኢትዮጵያ ብር ነው እዛ የሚያስፈልጋቸው። አየችው አይደል? የሌባ መጨረሻው ማለት ነው። የሚያስፎግርበትን ነገር አያውቅም። ቢያንስ 45,000 አስመልጬ ልውጣ ነው እሱ። ከዛ 2 ደቂቃ ከ13 ሰከንድ አወራን። ከዛ እኔ ደግሞ ስክሪንሾት አድርጌ ይኸው እዚች ጋ ማለት ነው የዛሬ 3-4 ቀን የላኩበትን 1,000 ብር ይኸው እዚች ጋ ማለት እዚህ አርግ ብዬው ነበር። እሱ ምን አለኝ? ይኸው ወጣበት 200 ብር። ከዚህ ውጭ እኮ የለም እያለኝ ነው። ሀውቲንግ ኮል ትራንስፈር ይኸው 2400 ብር 94 ከዛ እዚች ጋ የለም። ይሄ አንደኛው አካውንት ነው የለውም ብር። እሱን አስገባ ያልኩት ብር በሌለው አካውንት። ከዛ የለም እያለኝ ነው ስለው አሁን አርግ ያልኩትን አላረግም ነው ያለው። ውስጥ ገብተህ ስክሪንሾት ላክልኝ የላክበትን ስለው ውስጥ ላይ ማለት አራጂ ባንክ ላይ ውስጥ ላይ ገብተህ ስክሪንሾት ላክ ስለው እምቢ ነው ያለኝ። ከዛ ይቀጥላል። ወላሂ ወረበር ካባ እኔ አለቀሰ። ጋር ስለነበርኩ ነው እናቴ ናት እንጂ ታባች አለቀሰ። እንደዚህ እንኳን ሰውንም ለምኝም አላውቅም። ስሙትማ ወላሂ ወረበር ካባ እኔ ጋር ስለነበርኩ ነው እናቴ ናት እንጂ ታባች እንደዚህ እንኳን ሰውንም ለምኝም አላውቅም። ይቀጥላል። ወላሂ እናቴ ያለው ሰው እንዲህ ባላስገባ እንኳን እንዲህ አይጨክንም ወላሂ ያለ አለቀሰ ነው። ይቀጥላል። ኦፋ አረኩት በቃ ውሸት እንደሆነ ስለገባኝ። ኧረ ተውት ሰባዲን። ኧረ በአላ ኧረ ወላሂ አንተ ልትሞት ነው 45,000 ብር አዚዞ ተብለዋል ነው። ኧረ በቃ ኦፋ አረኩት ልጁን ራሱ ማለት ነው። ከዛ በኋላ ይቀጥላል። ወፍ የለም ነጋ ጠዋት ማለት ነው። ቢስሚላህ ሰላቱ ሰላም አላ ረሱሊላህ። አሁን ዱዓ ታረግበት የለም። ማታ 6 ሰዓት ማለት ነው በዚህ ሀገር 6 ሰዓት ወጥቷል እሱ። ከዛ ስደው እንትን ስልለት ወፍ የለም። ከዛ ያ ረቢ አላህ እኮ በአንተ ላይ ያወረደው ዝናብ የእሳት ይሁን። ለሰው የረሕመት ዝናብ ሲዘንብለት ለአንተ የእሳት ዝናብ ይዝነብብህ። እንደኔ ሌላዎችንም እንደዚህ ነው ያቃጠልከው፣ እንደዚህ ነው የበላኸው። አላህ ሆይ ከሰማኸኝ አይቀር የዚህን ሰው የዱዓ ስማኝ፣ ከነበርክበት ያጥፋክ። በእናትህ ስም ምለህ የሰው ብር ለመብላት እያለቃቀስክ አላህ ያጥፋክ። አንተን ከተወለድክበት አይደለም ካለህበት ራሱ አንስቶ መሬት ያፍርጥህ። እርግጫ በእስልምና ስም ይዘክ አካውንት የሰው አጭበርብረህ ብር ለመቀበል አስበክ ቢያንስ 45,000 እናቴ ልትሞት ነው ብለክ በእናትህ ምለህ በፈጣሪ ምለህ ሰው ልታጭበረብር። ይህን የስንቱ ለቅሶ ነው ያለብህ። አንድ ቀን ፈጣሪ ዛሬ የኔን ዱዓ ከሰማኝ የነዛንም ያስለቀስካቸውን አንተንም ያስለቅሳል ኢንሻአላህ። መቃብር በዛሬዋ ቀን ይሁን። የስቃይ መቃብር በዚች ቀን ይጀምር። እኔን አላስለቀስከኝም፣ ያስለቀስካቸው እንባ ፈጣሪ ድረስላቸው። ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። በአንተ ይድረስ ያሰብከው ሁሉ ተንኮል በአንተ በራሴ ይድረስ። ፈጣሪ ከዚች ቀን ጀምሮ በዳዴ ይውሰድህ። በኢኮኖሚም በእግርህም 2 እግር አሳጥቶ 2 እጅን ያሳጣክ የሰውን የላቡን ለመብላት ተነስተሃልና የአንተን ላብ ጠርጎ ያንሳብህ። አሚን በለኝ። ሌባ የለም በቃ። ከዛ አውቆ 2 ሰዓት ከ24 ስደውለት 4 ሰዓት ቪዲዮ ደወለ። ከዛ ወፍ የለም። 4 ሰዓት ላይ እኔም ደወልኩለት አያነሳም። ደወልኩ አያነሳም። ሪከርድ አረኩ ወፍ የለም አይመልስም። አሁንም እንደገና 10 ደቂቃ ጠብቆ ደወለ። ከዛ መልሼ ሳገኝ ስደውልለት እዛው ይኸው 5 ሰዓት ከ13 ደወል 5 ሰዓት ከ13 ስደውል አያነሳም። መጨረሻ ላይ ብሎክ አረገኝ። አበቃ ማለት ነው። በቃ አከተመ። ጭራሽ ብሎክ። አቤት 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 አቤት። አፈር ብላ። አይሳካልህም። ገና እኔ አስተዋውቅሃለሁ። ገና ቲክቶክ ላይ ሰቅዬ ማለት ነው። ገና አስተዋውቅሃለሁ ሁሉ ነገርን ማለት ነው። ለዚህ አትዘን። ቲክቶክን ሁላ ሰቅለልሃለሁ። ሌባ